Audio Jungle. ሰላም ጤና ይስጥልን። ዛሬ ብዙዎች ያልጠበቁትና ይሆናል ተብሎ የማይጠበቅ የራሷ ያረረ የሰው ታማስላለች የሚያስብል መረጃ ወጥቷል። እነሆ ታዳምጡታላችሁ። ከኛ ጋር ስትቆዩ ይህንን በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የምንተነትንላችሁ ይሆናል። ሱዳናውያን ተቃዋሚዎችስ ምን አይነት እርምጃ ሊወስዱ ነው የሚለው ደግሞ በስፋት ይቀርባል። በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት መውጣቱ ተነገረም። በየል ዩኒቨርሲቲ ህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ወይም ኤችአርኤል ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎችን ማግኘቱን ገልጿል። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲልም ገልጾታል። መጋቢት 30 ቀን 2018 ዓ.ም ይፋ የሆነው ይህ የ37 ገጽ ሪፖርት ከታህሳስ መጨረሻ 2018 ዓ.ም እስከ መጋቢት መጨረሻ 2018 ዓ.ም ባለው ጊዜ ውስጥ የተሰበሰቡ የሳተላይት ምስሎችና ግልጽ የመረጃ ምንጮችን ወይም ኦፕን ሶርስ መሰረት ያደረገ ነው ተብሏል። ሪፖርቱ ወታደራዊ እንቅስቃሴው በቤንሻንጉል ጉሙዝ ክልል አሶሳ ከተማ በሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ውስጥ እየተከናወነ መሆኑን ጨምሮ ገልጿል። እንደ ተቋሙ ገለጻ ግኝቶቹ ባለፉት 5 ወራት ውስጥ አርኤስኤፍ በሱዳን ብሉ ናይል ግዛት ላይ የሚያደርገውን ጥቃት በኢትዮጵያ ሉዓላዊ ግዛት ውስጥ ሆኖ እንደሚመራ የሚያሳዩ ግልጽ ምስላዊ ማስረጃዎች ናቸውም ብሏል። የምርምር ላቦራቶሪው በአሶሳ ወታደራዊ ካምፕ ውስጥ የታዩ 5 ቁልፍ አመላካቾችንም ጠቅሷል። ከነዚህም መካከል ለመከላከያ ሰራዊት አገልግሎት የማይውሉ ቀላል የሆኑ ቴክኒካል ተሽከርካሪዎችን የሚጭኑ የንግድ መኪናዎች በካምፕ ውስጥ በተደጋጋሚ መታየታቸው አንዱ ነው ብሏል። እነዚህ ተሽከርካሪዎች ቀደም ሲል በሶማሊያ በርበራ ወደብ አርኤስኤፍ ይዘው ሲጓዙ ከታዩት ጋር እንደሚመሳሰሉም ሪፖርቱ ጠቁሟል። በየካቲት ወር 2018 ዓ.ም ብቻ እስከ 200 የሚደርሱ መሰል ተሽከርካሪዎች በካምፕ ውስጥ ታይተዋል ብሏል። በተጨማሪም ከ150 በላይ ሰዎችን ሊይዙ የሚችሉ ድንኳኖችና ያልተለመዱ የሎጂስቲክ እንቅስቃሴ በካምፕ ውስጥ መታየቱንም ገልጿል። የሳተላይት ምስሎች እንደሚያሳዩት በካምፕ ውስጥ መሳሪያ ያልተገጠመላቸው ተሽከርካሪዎች ከባድ መትረየስ እንዲሸከሙ የማመቻቸት ስራም እየተሰራ ነው ብሏል። የኤችአርኤል እነዚህ እንቅስቃሴዎች ቀላል ተሽከርካሪዎችን ከባድ መሳሪያ እንዲሸከሙ ለማድረግ የታለሙ መሆናቸውንም ገምግሟል ያለው ሪፖርቱም ወደ 200 የሚጠጉ ተሽከርካሪዎች ላይ መሰል ስራዎች መከናወናቸውንም አመላክቷል። የአሶሳ ካምፕ በብሉ ናይል ግዛት ከምትገኘው ኩርሙክ በ100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህ ለአርኤስኤፍ ኃይሎች የነዳጅ የመለዋወጫና የጥገና ድጋፍ ለማግኘት ምቹ ቦታ እንደሆነም ተጠቅሷል። በካምፕ ውስጥ የታዩት ተሽከርካሪዎች በብሉ ናይል ውጊያ ላይ ከታዩት ጋር ተመሳሳይ መሆናቸውም ተገልጿል። ሪፖርቱ አክሎም በአሶሳ አውሮፕላን ማረፊያ አዳዲስ ግንባታዎችና የኤምአይ 17 ሄሊኮፕተር እንዲሁም የሲ130 የጭነት አውሮፕላን እንቅስቃሴዎች መታየታቸውንም ገልጿል። የምርምር ላቦራቶሪው በማጠቃለያው ይህ ግኝት ኢትዮጵያ በሱዳን ግጭት ውስጥ ስላላት ሚና ትልቅ ጥያቄ የሚያስነሳ መሆኑንም ገልጿል። ድርጊቱ በኢትዮጵያ መከላከያና በአርኤስኤፍ መካከል ቀጥተኛ የጥቅም ትስስር መኖሩን እንደሚያሳይና ዓለም አቀፍ ሕጎችን እንዲሁም የተባበሩት መንግስታት ድርጅት ማዕቀቦችን ሊጥስ እንደሚችል ማስጠንቀቋል። ተቋሙ የዓለም አቀፍ ማህበረሰብ ጉዳዩን በጥብቅ እንዲከታተለውና የኢትዮጵያ መንግስት ገለልተኛ አካላት በአሶሳ ምርመራ እንዲያካሂዱ እንዲፈቅድም ጥሪ አቅርቧል። በየካቲት 2018 ዓ.ም ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱም የሚታወስ ነው። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባም ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤንሻንጉል ጉሙዝ ክልል መሆኑንም ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ ምልምሎችን ሊያቀርብ እንደሚችልም እየተጠቆመ ነው። ዘገባውን ተከትሎም የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቆም ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ ባይሰጡም መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፈቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። የሮይተርስ ቃል አቀባይ ለአዲስ ስታንዳርድ በሰጡት በጽሁፍ የሰፈረ ምላሽ የኢትዮጵያ መንግስት የ3ቱ ጋዜጠኞች የስራ ፈቃድ ለማደስ ፈቃደኛ ለመሆኑን የህብረቱ ጉባኤ እንዲዘግብ የተሰጠውንም ፈቃድ መንጠቁን አረጋግጠዋል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፈቃድ ነጥቋል፣ እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን በአገር ውስጥ እንዲሰሩ የተሰጣቸውን ፈቃድ አላደሰም ብሏል። የዜና ምንጫችን አዲስ ስታንዳርድ ነው። በተያያዘም ሱዳናውያን ተቃዋሚዎች በኤሌክትሪክ መቆራረጥ ምክንያት ወደ ግብጽ የሚያመራውን አውራ ጎዳና ዘግተዋል። በሱዳን አብሪ ከተማ የሚገኙ በደርዘን የሚቆጠሩ ተቃዋሚዎች ረቡዕ ዕለት በፈጠሩት ተቃውሞም ተከታታይ የሆነውን የኤሌክትሪክ መቆራረጥ በመቃወም ሱዳንን ከግብጽ ጋር የሚያገናኘውን ዋና አውራ ጎዳና ዘጉም። ተቃዋሚዎቹ ጎማዎችን በማቃጠል በደንጎላ እና በዋዲ ሀልፋ መካከል ያለውን ወሳኝ መንገድ የዘጉ ሲሆን ይህ መንገድ በሱዳንና በግብጽ መካከል ለሚደረግ የንግድና የጉዞ ዋነኛ የትራንስፖርት መስመር ነው ተብሏል። የዋዲ ሀልፋ የአስቸኳይ ጊዜ ግብረ ኃይል አባል
ለደህንነት ሲባል ስማቸው እንዳይጠቀስ በመጥቀስ ለሱዳን ትሪቡን እንደገለጹት ነዋሪዎቹ ተቃውሞ ያደረጉት አብሪ ከተማ በቅርቡ ባወጣው የኤሌክትሪክ ፈረቃ ውስጥ መካተቷን በመቃወም ነው። ከግብጽ የሚመጣው የኤሌክትሪክ መስመር የከተማዋን ፍላጎት ሙሉ በሙሉ ለመሸፈን በቂ በመሆኑም አብሪ በፈረቃ ውስጥ መካተት የለባትም በሚል ተቃዋሚዎቹ መንገዱን ዘግተዋል ሲል ምንጮች ገልጸዋል። ግብጽ በረጅም ጊዜ ስምምነት መሰረት ለተለያዩ የሰሜን ሱዳን ከተሞች የኤሌክትሪክ ኃይል የምታቀርብ ሲሆን እነዚህ አካባቢዎች መንግስት የነዳጅ እጥረትንና የኔትወርክ ብልሽቶችን ለማስተካከል ከሚያደርገው ሀገራዊ የኤሌክትሪክ ፈረቃ ውጪ ሆነው ቆይተዋል። ተቃዋሚዎቹ ረቡዕ ዕለት ባወጡት መግለጫም የአካባቢው ባለስልጣናት ለ12 ሰዓታት የሚቆይ የኤሌክትሪክ መቆራረጥ በዓለም አቀፍ ደረጃ ያለውን አለመረጋጋትና በሆርሙዝ ሰርጥ ያለውን ውጥረት እንደ ምክንያት ማቅረባቸውን ተችተዋል። የዜጎች የዕለት ተዕለት ኑሮ መረጋጋት ከፖለቲካዊ ትንታኔዎች ወይም ከባህር ላይ ውጥረቶች ጋር መያያዝ ተቀባይነት የሌለው አካሄድ ነው ያለው መግለጫው ቀውሱ የአካባቢውን ገበያዎችና የህዝብ አገልግሎቶችን ማሽመድመዱን ጠቁሟል። ተቃዋሚዎቹ ባለስልጣናት አስተዳደራዊ መፍትሄ እስካልሰጡና የኤሌክትሪክ ፈረቃውን በአስቸኳይ እስካላቆሙ ድረስ የአውራ ጎዳናውን እገዳ እንደሚቀጥሉና ተቃውሟቸውን በአደባባይ እንደሚያሰፉ አስጠንቅቀዋል። የዜናው ምንጫችን ሱዳን ትሪቡን ነው። በሌላ ዜናም የሳውዲ አረቢያና የኢራን የውጭ ጉዳይ ሚኒስትሮች ቀጠናዊ ውጥረትን ለማርገብ በስልክ መወያየታቸው ተነገረም። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳውዲ ከኢራኑ አቻቸው አባስ አራቅቺ ጋር ዛሬ ጠዋት በስልክ መወያየታቸውን የሳውዲ የውጭ ጉዳይ ሚኒስትር ገልጿል። ውይይቱም የአሜሪካና የእስራኤል በኢራን ላይ ጥቃት ከከፈቱ በኋላም ኢራን ባጻፋው በጎረቤት የገልፍ ሀገራት ላይ ጥቃት መሰንዘር ከጀመረች ወዲህ በሁለቱ ሀገራት መካከል የተደረገ የመጀመሪያው ይፋዊ ውይይት ነው ተብሏል። ሁለቱ ሚኒስትሮች ወቅታዊ ሁኔታውን የገመገሙ ሲሆን ውጥረቱን በመጥቀስ ቀጠናዊ ሰላምና መረጋጋት መልሶ ማምጣት በሚቻልባቸው መንገዶች ላይ ተወያይተዋል ሲል የሳውዲ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ሂዝቦላህን በኃይል በጥንቃቄና በቁርጠኝነት መምታታችን እንቀጥላለን ሲሉ ጠቅላይ ሚኒስትር ኔታንያሁ ገለጹ። በቤሩት የሂዝቦላ አሸባሪ ድርጅት ዋና ጸሐፊ ናይም ካሰም የግል ጸሐፊና ለሱ በጣም ቅርብ ከሆኑ ሰዎች አንዱ የሆነውን አሊ ዮሴፍ ሀርሽን ገድለናል ብለዋል። በተመሳሳይ ጊዜ ዛሬ ምሽት የሀገር መከላከያ ሰራዊት ወይም አይዲኤፍ በደቡብ ሊባኖስ በሚገኙ በርካታ የአሸባሪው መሰረተ ልማቶች ላይ ጥቃትን ፈጽሟል። በሺዎች የሚቆጠሩ የጦር መሳሪያዎች፣ ሮኬቶችና ሚሳኤሎችን ለማጓጓዝ ያገለግሉ የነበሩ መሸጋገሪያዎችን እንዲሁም የጦር መሳሪያ መጋዘኖች ሚሳኤሎችና የሂዝቦላ ዋና መስሪያ ቤቶችንም ተመተዋል ተብሏል። መልእክታችን ግልጽ ነው። በእስራኤል ዜጎች ላይ እርምጃ የሚወስድ ማንኛውም አካል ጉዳት ይደርስበታል። ለሰሜኑ ነዋሪዎች ሙሉ ደህንነት እስክንመልስ ድረስ ሂዝቦላህን በሚያስፈልግበት ቦታ ሁሉ መምታታችን እንቀጥላለን ሲሉ አስታውቀዋል። ለኦርቶዶክስ ፋሲካ በዓል የተኩስ አቁም ስምምነት መታወጁ ታወቀም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የትንሳኤ ወይም ፋሲካ በዓል ምክንያት በማድረግ በዩክሬን ለ2 ቀናት የሚቆይ የተኩስ አቁም አዋጅ ማወጃቸውን የክሬምሊን ቤተ መንግስት አስታውቋል። ፕሬዝዳንቱ የዩክሬኑ መሪ ቮሎዲሚር ዜሌንስኪን በተመሳሳይ ይህንን የሰላም ጥሪ እንዲቀበሉ ጥሪውን አስተላልፈዋል። እንደ ሩሲያ የመንግስት መገናኛ ብዙሃን ዘገባ የተኩስ አቁሙ ከሚያዝያ 3 ቀን ከሰዓት 10 ሰዓት ጀምሮ እስከ ሚያዝያ 4 ቀን 2018 ዓ.ም እኩለ ሌሊት ድረስ ጸንቶም ይቆያል ተብሏል። ይህ ውሳኔ የተላለፈው የኦርቶዶክስ ክርስቲያኖች የጌታችን የኢየሱስ ክርስቶስ የትንሳኤ በዓል በሰላም እንዲያከብሩ ታስቦ መሆኑን የክሬምሊን መግለጫ አመላክቷል። በከፍተኛው ጠቅላይ አዛዥ ቭላዲሚር ፑቲን ውሳኔ የትንሳኤ በዓልን ምክንያት በማድረግ የሩሲያ የታጠቀ ኃይል ግጭቶችን እንዲያቆም ታዟል ሲል መግለጫው ይፋ አድርጓል። ዩክሬንም ለዚህ የተኩስ አቁም ጥሪ ስምምነቷን መግለጿም ተሰምቷል። ትንሳኤ የሰላም የፍቅርና የድል በዓል እንደመሆኑም ይሄ ጊዜያዊ የተኩስ አቁም በጦርነት ቀጠና ውስጥ ላሉ ንጹሃን ወገኖች መንፈሳዊ ረፍት እንደሚሰጥም ታምኖበታል። የሰው ልጆች ሕይወት ከመጥፋት ይልቅ በጸሎትና በምስጋና እንዲያልፍ የቀረበው ይህ ጥሪም ለቀጣይ ዘላቂ ሰላም ተስፋ የሚሰጥ እንደሚሆንም የብዙዎች ጸሎት ነው። ከኛ ጋር ስለቆያችሁ እናመሰግናለን። በአዲስ መረጃ እስከምንገናኝ በቸር ቆዩም።